በጌታ ዘንድ ግን ሴት ያለ ወንድ ወንድም ያለ ሴት አይሆንም። ወንድ የእግዚአብሔር ወንድ ልጅ ነው፣ ሴት ደግሞ የእግዚአብሔር ሴት ልጅ ነች። ስለዚህ ሁለቱም እኩል እንደሆኑ መጽሐፍ ቅዱስ በዚህ ጥቅስ ያብራራልናል። ወንድና ሴትም ደግሞ አድርጎ ፈጠራቸው ይላል። ስለዚህ እዚህ ጋር ምንድነው የምንመለከተው? ኢኳል ኢሜጅ ኦፍ ጋድ ማለት ነው። ለብቻቸው ወንድ የበላይ ሴት የበላይ የሚል ነገር የሌለበት የጋራ የበላይ። ስለዚህ በወንድና በሴት መካከል ልዩነት የለም በሚል አዲስ ኪዳን ላይ ሐዋርያው ጳውሎስ በደንብ አድርጎ ይህንን ያብራራልናል። በወንድና በሴት መካከል ልዩነት የለም። ለሴት ልጆች ፕሮቴክሽን ማድረግ አለብን እያለ እንደውም ሴት ልጅን ሞር ይክባታል እንጂ ሞር ከፍ ያደርጋታል እንጂ ከወንድ አያሳንሳትም። በክርስቶስ ኢየሱስ የዳኑ ሰዎች ስለ ጾታ እኩልነት ጥያቄ አያነሱም። ሰላም ጤና ይስጥልን፣ እንደምንላችኋል። ይህ ከጎስፐል ክራይስት ኢንተርናሽናል ቤተክርስቲያን የሚተላለፍላችሁ የጥያቄና የመልስ ክፍለ ጊዜ ነው። ከዚህ ቀደም ጥያቄ እየጠየቃችሁን መልስ እንደመለስንላችሁ ሁሉ በዚህ ሳምንትም ደግሞ ሌሎች ጥያቄዎች መጥተዋል። በነዛ ላይ መልስ ለመስጠት እንሞክራለን። በዚህ ሳምንት ደግሞ የመጣው ጥያቄ እንደዚህ ይላል። ፌሚኒስቶች መጽሐፍ ቅዱስ ፌር አይደለም፣ ለወንድ ልጅ ያደላል እያሉ ብዙ ጊዜ ሲናገሩ እንሰማለን። በእርግጥ መጽሐፍ ቅዱስ ለወንድ ልጅ ያደላል የሚል ጥያቄ ደርሶናል። ይህንን ጥያቄ ከእግዚአብሔር ቃል ጋር እያዋዛን እያየን ኤክስፕሎር እያደረገን መጽሐፍ ቅዱስ ስለ ወንድና ስለ ሴት ምን ይላል? በእርግጥ ፌሚኒስቶች እንደሚሉት መጽሐፍ ቅዱስ ለወንድ ልጅ ያደላል ወይስ አያደላም የሚለውን እንመለከታለን። ከየት እንጀምር? ዘፍጥረት ምዕራፍ 1 ቁጥር 27። እግዚአብሔር ዘፍጥረት 1 ቁጥር 27 ላይ ቨርሶቹን እያነበብናቸው ኤክስፕሎር እያደረግናቸው እግዚአብሔር መጽሐፍ ቅዱስ ላይ ሰውን ሲፈጥር ምን እያለ እንደፈጠረ የወርድ ፓወሩንም ጭምር እየተመለከትን ብንሄድ ለእነኚህ ነገሮች በደንብ ማብራሪያ የሚሰጠን ይመስለኛል። የማያዳግም መልስ እንድናገኝ ዘንድ አብረን ከመጽሐፍ ቅዱስ ሀሳቦች ጋር እናንተም እየተከተላችሁ ጥቅሱንና ደርሱን እየተመለከትን አብረን እንሄዳለን። ዘፍጥረት ምዕራፍ 1 ቁጥር 27 ከመጽሐፍ ቅዱሳችን ላይ እስቲ እንክፈትና እንመልከት። ዘፍጥረት ምዕራፍ 1 ቁጥር 27 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው ይላል። በእግዚአብሔር መልክ ፈጠረው፣ ወንድና ሴትም ደግሞ አድርጎ ፈጠራቸው ይላል። ስለዚህ እዚህ ጋር ምንድነው የምንመለከተው? ኢኳል ኢሜጅ ኦፍ ጋድ ማለት ነው። ወይም ደግሞ ወንድም ሴትም እኩል በእግዚአብሔር አምሳል ተፈጥረዋል ማለት ነው። ከዚህ አንጻር እግዚአብሔር ሰውን ሲፈጥር እንዴት ነው የፈጠረው? ወንድና ሴት አድርጎ ሲፈጥር ግን ፓርትነርሺፕ ነው የፈጠረው ማለት ነው። ያዳላበት ነገር የለም። ወንድም ሴትም ለእግዚአብሔር እኩል ነው። ወንድ የእግዚአብሔር ወንድ ልጅ ነው፣ ሴት ደግሞ የእግዚአብሔር ሴት ልጅ ነች። ስለዚህ ሁለቱም እኩል እንደሆኑ መጽሐፍ ቅዱስ በዚህ ጥቅስ ያብራራልናል። ሁለቱም በእግዚአብሔር አምሳል ተፈጥረዋል ማለት ነው። ወይም ደግሞ ኢኳል ኢሜጅ ኦፍ ጋድ የምንለው ይህንን ኮንሰፕት ነው። ከዚህ አንጻር እግዚአብሔር ወንድንና ሴትን እኩል አድርጎ እንደፈጠራቸው በእርግጠኝነት መናገር እንችላለን። ቀጣይ ደግሞ እዚሁ ዘፍጥረት መጽሐፍ ላይ ምዕራፍ 1 ቁጥር 28 ላይ ወረድ ብለን ደግሞ ስንመለከት እንደዚህ ነው የሚለው። እዚህ ጋር ደግሞ ምንድነው ሼርድ የሆነ ዶሚኒየን ነው የሚናገረው፣ ወይም ደግሞ የጋራ የበላይነት። ይህንን ጥቅስ እንመልከት። እንዴት የጋራ የበላይ? ለብቻቸው ወንድ የበላይ ሴት የበላይ የሚል ነገር የሌለበት የጋራ የበላይ፣ ወይም ደግሞ አንድ ላይ ሚውቹዋሊዝም አንድ ላይ ሲመጡ የበላይ የሚለውን ሐሳብ እንመለከታለን። እግዚአብሔርም ብዙ ተባዙ፣ ምድርም ሙሏት፣ ግዟትም፣ የባህር ዓሦች፣ የሰማይ ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጥሯንን ሁሉ ግዟቸው ብሎ ባረካቸው። ሼርድ የሆነ ዶሚኒየን ወይም ደግሞ የጋራ የበላይነት ነው። አዳምን አንተ ግዛ አይለውም፣ ወይራስ ግን ሁለቱንም አንድ ላይ አድርጎ ግዟቸው ብሎ ሲናገር እንሰማለን። ይሄንን የጋራ የበላይነት እንላለን። እግዚአብሔር ስለዚህ ሲፈጥር ሰውን ወንድና ሴት አድርጎ ሲፈጥር፣ ወንድ ልጅና ሴት አድርጎ ሲፈጥር እኩል ፓርትነርሺፕ ነው የፈጠረው ማለት ነው። እነኚህን ጥቅሶች ስንመለከታቸው እግዚአብሔር ለወንድ ያደላል እና ሴትን አንደርማይን ያደርጋል የሚል ኮንሰፕት በፍጹም ወደኛ ሊመጣ
አይችልም ማለት ነው። በዚህ ምክንያት ነው መጽሐፍ ቅዱስን እየጠቀስን እንድናወራ የፈቀድንበት ምክንያት። ጥያቄዎቻችሁ ወደኛ ሲደርሱ እኛም ደግሞ ከመጽሐፍ ቅዱስ ጥቅሶችን እየጠቀስን እንድንመለከታቸው የምንጋብዝበት አብረን ደግሞ እንድናጠና የፈለግንበት ምክንያት በደንብ ጥልቅ ያለ ነገር ግብት የሚለን ነገር በቃ የማሻማ አይነት ሚስጥሩን እንድናቅ የሚያደርገን የቃል አረዳድ እንዲኖረን ስለፈለግን ነው። ከዚህ ጋር በተገናኘ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 እና 12 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ይላል፣ በጌታ ዘንድ ግን ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና፣ ነገር ግን የሁሉም መገኛ ያው አንዱ እግዚአብሔር ነው ይላል። ይሄ ሚውቹዋል ዲፔንደንስ እንለዋለን፣ ወይም ደግሞ የጋራ ጥገኝነት፣ አንዱ በአንዱ ላይ ጥገኛ የሚሆንበት ነገር ማለት ነው። ምንድነው ትልቅነቱ ያለው አንድነቱ ላይ ነው ማለት ነው። ሰውነት ያለው አንድነት ላይ ነው ማለት ነው። አንዱ ለአንዱ አስፈላጊ ነው ማለት ነው። አንዱ ያለ አንዱ የጋራ የበላይነት ማምጣት አይችልም። ስለዚህ ምንድነው ያለው እዚህ ጋር ማለት ነው? እግዚአብሔር የፈጠረው ነገር ምንድነው? ፓርትነርሺፕ ነው ማለት ነው። ፓርትነርሺፕ ነው ማለት ሰቦርዲኔሽን የለውም፣ የበታችነት የለውም፣ ግን የጋራ አንድ ሆኖ ግን አንድ አካል ሆኖ የመኖርና አንድ የበላይነት፣ አንድ የጋራነት፣ አንድ ደግሞ የእግዚአብሔርን ዓላማ ማስፈጸሚያ ሆኖ ሰዎች የሚውሉበት አይነት አካሄድ ያለበት የእግዚአብሔር አጀንዳ የተገለጠበት አንድነት መሆኑን ለማሳየት ነው ሐዋርያው ጳውሎስ ይሄንን ጥቅስ የጠቀሰበት ምክንያት። ሞር ለሰው ልጆች አንዴና ለመጨረሻ ጊዜ ጥያቄያቸውን ደግሞ በቀላሉ ያስወግዳል ብዬ የማምነው ጥቅስ አለ። ይሄም በክርስቶስ ስለ ክርስቶስ አንድነት የሚያወራው ሐዋርያው ጳውሎስ ለይሄንን የሚናገረው ለገላትያ ሰዎች ሲጽፍላቸው ስለዚህ ሐሳብ በደንብ አድርጎ ቁልጭ ባለ ቃል ይገልጽላቸዋል። ከዚህ አንጻር ሐዋርያው ጳውሎስ ግን ገላትያ የሚኖሩ ሰዎችን ምን እያላቸው ነው ብለን ስንመለከት እስቲ ምዕራፍ 3 ገላትያ ምዕራፍ 3 ቁጥር 28 እንመልከት። ገላትያ 3:28 ላይ በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። ይሄ ቃል በጣም ዶሚናንት የሆነ ቃል፣ በጣም ዩኒቨርሳል የሆነ ቃል፣ ሁሉንም የሚያቀፍ ቃል ነው። ስለዚህ በወንድና በሴት መካከል ልዩነት የለም በሚል አዲስ ኪዳን ላይ ሐዋርያው ጳውሎስ በደንብ አድርጎ ይህንን ያብራራልናል። በወንድና በሴት መካከል ልዩነት የለም፣ በግሪክና በአይሁድ መካከል ልዩነት የለም፣ በባሪያና በነፃ ሰው መካከል ልዩነት የለም። ስለዚህ ክርስቶስ ኢየሱስ ሁላችንም ከእንደዚህ አይነት ባርነት ከልዩነት ሁሉ ነፃ አውጥቶናል ማለት ነው። ስለዚህ በክርስቶስ ኢየሱስ ድኖ የእግዚአብሔር ልጅ የሆነ ሰው ስለ ጾታ ልዩነት ወይም ደግሞ የትኛው ጾታ ይበልጣል የሚለው ነገር አያከራክረውም ማለት ነው። ጾታ ብቻ ሳይሆን በእርግጥ እኔና እናንተ ዛሬ ዲስከስ እያደረግን ያለነው ወይም ደግሞ የተጠየቁት ጥያቄ እኛም እየመለስን ያለነው ጥያቄ ቀጥታ ከጾታ ጋር የሚገናኝ ስለሆነ ነው እንጂ ሌሎች ሐሳቦችንም እዚህ ጋር በጣም ግሩም ሐሳቦችን አንስቷቸዋል ሐዋርያው ጳውሎስ። ግን ከጾታ ጋር በተገናኘ ወንድና ሴት እኩል ናቸው፣ በላይ የበታች የሚባል ነገር የለም። ይሄንን ጥያቄ ለአንድና ለመጨረሻ ጊዜ ክርስቲያኖች ከአእምሯቸው አስወጥተውታል። ከማን የተነሳ? ከክርስቶስ ኢየሱስ የተነሳ። በክርስቶስ ኢየሱስ የዳኑ ሰዎች ስለ ጾታ እኩልነት ጥያቄ አያነሱም። ምክንያቱም መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ከመሆናችሁ የተነሳ ወንድና ሴት ሁሉም እኩል ነው፣ ባሪያና ያልተገዛ ሰው ደግሞ እኩል ነው ስለሚል ማለት ነው። አይሁድና ግሪክ እኩል ነው ስለሚል በዚህ መካከል ሌላ ዲስከሽን፣ ሌላ ጥያቄ የዳነ ሰው የሚያነሳው አይነት ጥያቄ እንዳልሆነ እዚህ ቦታ ላይ ለማየት እንችላለን። ከዚህ ጋር በተገናኘ ሌሎች ጥቅሶችን ምናልባት መጥቀስ ቢኖርብን ማቴዎስ ምዕራፍ 20 ቁጥር 25 እስከ 28 ባለው ክፍል ላይ እንደዚህ እያለ ይናገራል። ማቴዎስ 20 ከ25 እስከ 28 ኢየሱስም አንድ ላይ ጠርቶ እንዲህ አላቸው፣ የአሕዛብ ገዦች በሕዝባቸው ላይ ጌቶች እንደሚሆኑ ባለስልጣኖቻቸውም በኃይል እንደሚገዟቸው ታውቃላችሁ። ይህን የተናገረው ስለ አሕዛብ ነው። አሕዛብ እንዴት እንደሚገዛ እንዴት እንደሚኖሩ በመካከላቸው በወንድና በሴት መካከል ያለውን ልዩነት፣ በገዢና በተገዢ መካከል ያለውን ልዩነት ታውቃላችሁ። በእናንተ መካከል ግን እንዲህ መሆን የለበትም። እና እንዴት ነው መሆን ያለበት? ከእናንተ ትልቅ መሆን የሚፈልግ አገልጋያችሁ ይሁን። የበላይ መሆን የሚሻም እናንተ የበታችሁ። የሰው ልጅ
እንዲያገለግሉት ሳይሆን ለማገልገልና ነፍሱንም ለብዙዎች ቤዛ አድርጎ ለመስጠት መጥቷልና ይላል። አሁን ይሄ ዩኒቨርሳል ነው። ይሄ አሁን በጣም ብዙ ጥያቄዎችን የሚመልስ የመጽሐፍ ቅዱስ ክፍል ነው ብዬ አምናለሁ። እንዴት ካላችሁ የጾታ እኩልነት ሲመጣ ምን እያለ ነው መጽሐፍ ቅዱስ? ትልቅ መሆን የሚፈልግ ትንሽ ይሁን ማለት ነው። ሰርቫንት ሊደርሺፕ ወይም ደግሞ የበታች መሆን ማገልገል ነው መምረጥ ያለበት። ትልቅ መሆን የሚፈልግ ሰው ሁሉ ዝቅ ብሎ ማገልገል አለበት። ኢየሱስ ክርስቶስ እንኳን ወደዚህ ምድር የመጣበት ምክንያት ጌታ ሆኖ ሳለ ፈጣሪ ሆኖ ሳለ እኛኑ ፍጡራን ለማገልገል ነው ወደዚህ ምድር የመጣው። ስለዚህ ራሱን ከፍ ከፍ ማድረግ የሚፈልግ ዝቅ ዝቅ ይበል እንደማለት ነው። ስለዚህ ከዚህ ሐሳብ ተነስተን ይሄ ጥቅስ ጭራሽ ስለ የጾታን ልዩነት በአእምሯችን ውስጥ እንዳናስተናግድ ያደርገናል። አንዱ ጾታ ከሌላኛው ይበልጣል ወይም ደግሞ ያንሳል የሚለውን ሐሳብ በአእምሯችን ውስጥ እንዳለ ያኮላሸዋል ማለት ነው። ይሄ ከእግዚአብሔር አንጻር፣ ከክርስቶስ ኢየሱስ አንጻር፣ ክርስቶስ ከሰራልን ስራ አንጻር እንዴት ይታያል የሚለውን ቶታሊ ጥያቄው እንዳይነሳ የሚያደርግ ግሩም የሆነ የመጽሐፍ ቅዱስ ክፍል ነው። ዮሐንስ 13:5 ላይም እንደዚሁም ኢየሱስ ክርስቶስ ከዚያም በመታጠቢያው ውሃ ጨምሮ የደቀ መዛሙርቱን እግር እያጠበ በታጠቀው ፎጣ ያብስ ጀመር ይላል። ኢየሱስ ክርስቶስ እንኳን ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ምክንያት ሃምብልነቱ ነው፣ ትህትናው ነው፣ ዝቅ ማለቱ ነው፣ ሰርቫንት ሊደርሺፕን ማስተማር ነው። ይሄ ደግሞ በጾታ መካከል፣ በባልና በሚስት መካከል፣ በወንድና በሴት መካከል ምንም አይነት ልዩነት የለም። ወንድም ሴትም የእግዚአብሔር ወንድና ሴት ልጆች ናቸው። ለእግዚአብሔር ሁለቱም እኩል ናቸው። እግዚአብሔር ሁለቱን ምን አድርጓቸዋል? እኩል አድርጎ ፈጥሯቸዋል። ይሄ ደግሞ ምንድነው? ፓርትነርሺፕ ነው የሚል ሐሳብ ያለበት ነው። ከዚህ ጋር በተነሳ ምናልባትም እኔ የምገምተው ምንድነው አእምሯቸው የሰዎች አእምሮ ላይ ይሄንን ጥያቄ የጫረው ብዬ ደጋግሜ ለማሰብ ሞክሬያለሁ። ጥያቄው ከመጣ በኋላ ደጋግሜ ሳስብ ምናልባት አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ያለው ጥቅስ ይህንን ጥያቄ ሰዎች እንዲያነሱ ገፋፍቷቸው ሊሆን ይችላል የሚል እምነት አለኝ። ምክንያቱም ጥያቄው የመጣው ከአማኞች ስለሆነ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ግን ምን ይላል? ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ልብ አድርጉ፣ ለሚስቶቻችሁ አስቡላቸው፣ ደካሞች ስለሆኑና የሕይወትንም በረከት አብሯችሁ ስለሚወርሱ አክብሯቸው። አሁን ደካሞች ስለሆኑ የምትለዋ ሐረግ በብዙ ሰዎች ዘንድ ጥያቄ እንደፈጠረች እገምታለሁ። ምናልባት እንደዚህ አይነት ጥያቄዎች ደጋግሞ የሚጠየቁበት ምክንያት ይህንን ክፍል ያነበቡ ሰዎች የሚያነሷቸው ጥያቄዎች እንደሆኑ ለመገመት ችያለሁ። ከዚህ የተነሳ ይህንን ክፍል ላብራራ ወድጃለሁኝ። አብረን እንከታተል። ይሄ ክፍል ምንድን ነው የሚለው? ሪሊ መጽሐፍ ቅዱስ ደካሞች ስለሆኑ ስል ድክመታቸው ስፒሪቹዋል ነው ወይ መንፈሳዊ ድካም ነው ወይ እያወራ ያለው? ይሄ ክፍል ስለዚህ ነው ወይ የሚያወራው? ነው አይደለም። በእንግሊዝኛው ዊከር ቬሰል የሚለው ደካሞች ተብሎ ደግሞ በአማርኛ የተተረጎመው ክፍል ስለ መንፈሳዊ ድካም የሚያወራ አይደለም። ሴቶች እህቶቻችን ኖርማሊ ፕሮቴክሽን የሚፈልጉ ናቸው፣ መከላከል የሚፈልጉ ናቸው። ፊዚካል ዊክነስ ነው ማለት ፊዚካል ዊክ ሳይሆን ፊዚካላቸው አፈጣጠራቸው እንደ ወንዶች ስላልሆነ ፕሮቴክሽን ይፈልጋሉ። የወንዶችን ፕሮቴክሽን ጥበቃ ይፈልጋሉ የሚል ትርጉም ያለው ነው እና የፖቴንሻል የሆነ ፊዚካል ሃርም ሰዎች ሊጎዷቸው ነገሮች ሊጎዷቸው የሆኑ ነገሮች ሊጎዷቸው በቀላሉ ሊጎዷቸው የሚችሉ ስለሆኑ ወይም ደግሞ በሌላ ቋንቋ ፍራጃይል ወይም ደግሞ ተሰባሪ ናቸው። በቀላሉ ስሜታቸው የሚጎዳ አካላቸው በቀላሉ የሚጎዳ ናቸው። ስለዚህ እንከላከል እንጠብቅ የሚል ኮንቴክስት ያለው ክፍል ነው። ይሄ ቃል እህቶቻችን ደካማ ስለሆኑ ደካሞች ስለሆኑ የሚለው ክፍል ደካማ ናቸው የሚለው ክፍል ከዚህ ጋር የተገናኘ ከሶሻል ቨልነራቢሊቲ ወይም ደግሞ ማህበረሰብ ውስጥ ከሚገጥማቸው ተጋላጭነት አንጻር ልንከላከል የሚገባ ክፍል ነው እንጂ ይሄ ክፍል ኢንፌሪዮሪቲን የሚገልጽ ክፍል አይደለም፣ ወይም ደግሞ የበታችነትን የሚገልጽ ክፍል አይደለም፣ ሰቦርዲኔሽንን የሚገልጽ ክፍል አይደለም። ይሄ ፓርትነርሺፕን
የሚያሳይ ነው። ግን በአካል ፊዚካሊ ሰውነታቸውን ስንመለከት ሰውነታቸው እንደ ወንድ ልጅ ጠንካራ አይደለም። ከሴትነታቸው ጋር በተገናኘ ደግሞ በጣም ተጋላጭ ናቸው ለብዙ አደጋዎች። ስለዚህ ምን ልናደርግላቸው ይገባል? ፕሮቴክሽን፣ ጥበቃ ልናደርግላቸው ይገባል የሚል ነው። ይሄ ግን ሰቦርዲኔሽን የለውም ወይም ደግሞ አንዱ የበታችነትን የሚገልጽ ኢንፌሪዮሪቲን የሚገልጽ ክፍል ሳይሆን ሞር እንደውም ፓርትነርሺፑን የሚገልጽ ክፍል እንደሆነ እንረዳለን። ስለዚህ ምንድነው የዚህ ክፍል ዋናው ዓላማ? ፍቅር ነው ማለት ነው። ያለባቸው ደካማ ጎን ላይ ወንዶች ጥንካሬያቸው ሆነው በወንዶች ደግሞ ድካምና እነሱ ጥንካሬ ሆነው አብሮ የሚጓዙ የእግዚአብሔር ወንድና ሴት ልጆች እንደሆኑ የሚያሳይ ክፍል ስለሆነ በዚህ አግባብ እየተረዳ ነው ከሄድን መጽሐፍ ቅዱስ የበለጠ እንደዚህ አይነት ጥያቄዎችን እንዳናነሳ ያደርገናል የሚል እምነት አለኝ። ስለዚህ ከዚህ ሐሳብ ጋር በተገናኘ መጽሐፍ ቅዱስ ላይ የሚጠቀሱ ሐሳቦች የሚነሱ ከሴት ልጅ ወይም ደግሞ ከወንድ ልጅ ጋር በተገናኘ ምናልባት ሴት ልጅን ደካማ ነች የሚለው ስፒሪቹዋል ወይም ደግሞ ኢንተሌክቹዋል የሆነ ድካምን መግለጫ ነው ብሎ የሚያስቡ ሰዎች እጅግ እንደተሳሳቱ ይሰማኛል። መጽሐፍ ቅዱስ ስለ መንፈሳዊና ስለ አእምሮአዊ ድካም አይደለም የሚያወራው ስለ አካላቸው ብርቱ ስላልሆነ እንደ ወንድ ልጅ ብርቱ ስላልሆነ ሶሻሊ በማህበረሰብ ውስጥ ቨልነራቢሊቲ ስለሚኖር ተጋላጭነት ስለሚኖር እነኚህ ነገሮች ለጥቃት እንዳይዳረጉ ሴት ልጆች መጠበቅ አለባቸው። ፍራጃይል ተሰባሪነት ወይም ደግሞ ስሜታቸው በቀላሉ የሚነካ ከመሆን አንጻር ለሴት ልጆች ፕሮቴክሽን ማድረግ አለብን እያለ እንደውም ሴት ልጅን ሞር ይክባታል እንጂ ሞር ከፍ ያደርጋታል እንጂ ከወንድ አያሳንሳትም። መጽሐፍ ቅዱስ ሴት ልጅን ሞር እየካባት ነው የምናገኘው። ብዙ የመጽሐፍ ቅዱስ ክፍሎችን እያየን በሄደን ቁጥር የሴት ልጅን የበታችነት ሳይሆን ምናልባት ይሄ ጥያቄ ሪቨርስ ሆኖ ሊመጣ የሚችልበት አጋጣሚ ነበረ። መጽሐፍ ቅዱስ ሴት ልጅን በጣም ክባታል፣ ለምንድን ነው ወንድ ልጅን ግን በዛ ደረጃ የማይከበው? ለምንድን ነው ለወንድ ልጅ በዛ ደረጃ የማይጠነቀቀው? የሚል ጥያቄ ሊመጣ ይገባን ነበር እንጂ ዓለም እንደምታስበው አሕዛብ እንደሚያስበው ያላመኑ ሰዎች፣ መጽሐፍ ቅዱስን ያላጠኑ ሰዎች፣ የእግዚአብሔርን አጀንዳና ሐሳብ ያልተረዱ ሰዎች የሚያራግቧቸውን ሐሳቦች ይዘው ክርስቲያኖች በዛ ግራ መጋባት አለባቸው ብዬ አላምንም። ሴቶች በክርስቶስ ኢየሱስ ሚኒስትር ውስጥ ሁሉ በአገልጋይነት ሲሰሩ የነበሩ ክርስቶስ ኢየሱስ ደግሞ ስፍራ የሰጣቸው በማህበረሰቡ ውስጥ ያለውን አንዳንድ ያልተለመዱ ነገሮችን ኢየሱስ ክርስቶስ ሰብሮ ወደ ሚኒስትሪው ሴቶችን አስገብቶ ሴቶች ከወንዶች እኩል ሚኒስትሪ ውስጥ እንደነበሩ የምናውቀው የቅርብ ጊዜ የዛሬ 2000 ዓመት ታሪክ እንደሆነ እንረዳለን። በብሉይ ኪዳን ዘመንም ሁሉ ለምሳሌ ነብይት ዲቦራ ዳኛ ሆኖ ጀጅ ሆነው ያገለገሉበት ዘመን እንደነበረም የምናስታውሰው ይሆናል ማለት ነው። ከዚህ አንጻር ሴቶች የመጽሐፍ ቅዱስ ሴቶችን ዝቅ ያደርጋል፣ ወንዶችን ደግሞ ከፍ ያደርጋል የሚል ኮንሰፕት እጅግ የተሳሳተ ስለሆነ የምትሰሙኝ ሁሉ ከዚህ ሐሳብ ራሳችሁን እና ልባችሁን እንድትጠብቁ በጌታ ፍቅር አሳስባችኋለሁ። አመሰግናለሁ። በሌላ ጥያቄ እስክንገናኝ ድረስ ቸር ሰንብቱ።